ይሄ ነፍሰ ጡር ሴቶች በእርግዝና ጊዜያቸው ባሎቻቸው ግንኙነት ሲያደርጓቸው ነው እንዲህ የሚሆነው አለ። አንድ ጊዜ ነው የሆነች እናት ወለደችና ህፃኑን ለቤተሰብ ስንሰጥ የሆኑ ትልቅ ሴትዮ ናቸው መጡና ህፃኑን ተረከቡ። ከዚያ ጨርቅ ቀይሩለት ምናምን ሲባል ጨርቅ ሲቀይሩ አሉ። ምን ነው ማዘር ምናምን አልኳቸውና ናናና ቆይ ምናምን አሉ። ከዚያ ሄጄ እንትን ስል ይሄና ይሄው ምናምን አሉኝ። ምንድን ነው አልኳቸው። እኔ የሆነ ያፈጣጠር ችግር ምናምን መስሎኝ ምንድን ነው ማዘር ምናምን ስላቸው ይሄ እኮ ነፍሰ ጡር ሴቶች በእርግዝና ጊዜያቸው ባሎቻቸው ሲገናኟቸው ነው እንዲህ የሚሆነው፣ ችግር የለውም ግን አሉ። አይ ኧረ ምንም ችግር የለውም ማዘር ምናምን አልኩና ያው ሴትዮዋ በጣም ኦቨር የሚያወሩ ቶኬቲቭ ነገር ናቸውና ያው እዚያ ሰው መካከል እነሱን እንዳያሳፍሯቸው ምናምን ብዬ አንዳንድ ነገር ነገርኳቸው እንደማይገናኝ ምናምንና አይ በቃ እሺ ምናምን ብለው ይሄዱ እና አሁን ፖይንቱ ምንድነው? እስኪ ይሄ ነገር እነሱ ያሉት እውነት ነው ወይስ እውነት አይደለም? እዚህ አይነት ህፃናት ላይ እንደተወለዱ የሚታይ ሰውነታቸው ላይ ምን እንደሚባል ጥቅሙ ምን እንደሆነና ከምንስ እንደሚመጣ በቀጣይ ቪዲዮ ማጋራችሁ ይሆናል። ቴንኪው